ሰማይን የከፈተው ጥምቀት ነው በሉ ሁላችሁ። ሰማይን የከፈተው ምንድነው? ክርስቶስ ሲጠመቅ ሰማይ ምን አለ? ጥምቀት የሰማይን ደጅ ይከፍታል በሉ ሁላችሁ። ጥምቀት ምን ይከፍታል? ከዚህ በኋላ ወደ ሰማይ ደጅ ተከፍቶላቸው የሚገቡ ሰዎች ምን ያሉ ናቸው? ሁላችሁም በ40 እና በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። አሁን ተመልከቱ። ስለዚህ ተመልከቱ፣ ጥምቀት ማለት ሰማይ ደጅ የምንገባበት የነፃነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። አላችሁ የላችሁ? ሶስተኛ ሃይማኖት ደጅ ይከፍታል። ጨረስን። ይዟል ሃይማኖት ምን ይከፍታል? አቤት የምን ደጅ? የሰማይ ደጅ። አሁን ሃይማኖት አለ